ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ብቅ ብያለሁ እና በምን ምክንያት ነው የመጣሁትና አብረን እስክንሄድ አብረን ወደፊት ለቤተሰቦቼ ዛሬ የመጣሁት ቅልል ያለች ህንባሻ ወይም ደግሞ ዳቦ እንዴት አድርገን ቤታችን እንሰራለን የሚል ነው የመጣሁት። ያው እና እዚህ ላይ ሁለት ብርጭቆ ዱቄት ነው ያደረኩት። ሁለት ብርጭቆ ዱቄት አድርጋለሁ እና እኔ አምባሻ በጣም ነው የምወደው ማለት ነው። ለዛ ነው የምሰራው። እና ለነገራችን ላይ አምባሻ የማይወድ ሰው የለም፣ ሁሉም ይወዳል። እና እዚህ ላይ ሁለት ብርጭቆ ዱቄት ነው ያደረኩት። ከዛ አንድ ማንካ ካሜራ፣ ከዛ ግማሽ ቢያለ ዘይት ቢያለ ምንድን ነው የሚባለው በአማርኛ? ከዛ አንድ ፍንጃል ስኳር፣ ከዛ ጨው ነው የማድርገው። ከዛ ምንድን ነው የማድርገው? ሐሊብ ነው የሚባለው በአማርኛ። ሚልክ ነው የሚባለው በአማርኛ። ሚልክ የኮናነት ምሰብ ሚልክ አይደለም ምንድን ነው የሚባለው በአማርኛ? ይሄ ማለት ነው ወተት ነው የሚባለው። ፈጣሪ ሆይ ድረሰልኝ። ሚልክ ነው ያልኩ። ሚልክ እኮ በእንግሊዘኛ እኮ ነው። ወተት ደግሞ በአማርኛ፣ ሐሊብ በአረበኛ። አረበኛ የለ፣ ትግርኛ የለ፣ አማርኛ የለ፣ ድብልቅልቅ ነው ያደረኩት እኔ ማለት ነው። ምንም ማድረግ አይቻልም። እና ሚልክ በአማርኛ መሲል እንኖሯ ግን ወተት ነው የሚባለው እንዴ። እና ጨረስኩ። እዚህ ደግሞ እንደዛ አደረኩ። ከዛ ምንድነው ማድርገው? ኪስ ነው ሱፍራ ነው የከደንኩት። ሱፍራ ከድኔ ከዛ ፎጣ ነው የምከድነው። ከዛ ትንሽ አውቆያለሁ። ትንሽ ካውቆያሁ ደግሞ እንሰራለንና ትንሽ እንጠብቅ፣ እንመለሳለን ማለት ነው። ትንሽ ቆይተን እና ሐሊብ ምንድን ነው ባለው በአማርኛ? ወተት ነው ወይስ ሚልክ? ሚልክ በእንግሊዘኛ ነው መሰለኝ። ሚልክ በአማርኛ ወተት። እና አጀናችን ተነስተዋል መቼተኛ አጀና ደግሞ እንዳዘልኝ እና አጀና ይተኛል እንዴ ምናምን እንዳትሉኝ። ደግሞ አጀና ይተኛል መቼ ተኝቼ ነበር አጀና እንዳትሉኝ። አጀናችን ተነስተዋል ከእንቅልፍ ማለት ነው። ማለቴ ተነስተ ማለት ፈሆሆ እንደ ማለት ተነስተዋል ማለት ፈሆሆ ይሉ ማለት በትግርኛ ፈሆሆ ይሉ። ወይኔ በትግርኛ ፈሆፊሉ ማለት በአማርኛ ደግሞ አላውቅም፣ ግን እኔ ተነስተዋል ነው የምለው።
እዚህ ላይ የቆረስኩ ነው የቆረስኩ ነው። ኧረ የቆረስኩ አይደለም የሚባለው ይኔ ብላቸው የመቃቀልኩ ነው። እዚህ ላይ የመቃቀልኩ ነው ማለት ነው። ለምንድን ነው ሁሉም አጅና አንድ እንዲሆን ማለት ነው። አንድ ታላቅ አንድ ታናሽ እንዳይሆን እንደዛ ነው ማለት እና እንደዛ እንዳይሆን ማለት ነው። አንድ አድርገን እንመቃቀላለን። ከዛ እንመቃቀላለን ማለት ነው። የቆረስኩ ነው ያልኩ የቆረስኩ እኮ የምበላ ነው። ኦሆ ይቅርብኝ። ምን እናድርግ? የጠፋኝ ነው። እና ቤተሰቦቼ እኔ አማርኛ ምን እናድርግ? ግማሹ አማርኛ፣ ግማሹ ትግርኛ፣ ግማሹ እንግሊዘኛ ያደረኩ ነው የምመጣ ወደ እናንተ ማለት ነው። ምንም ማድረግ አይቻልም። እኔ እንደዛ ነው። እኔ እህታችሁ እንደዛ ነው። ደግሞ እኔ ለምንድን ነው እንደዛ የሚለው ማለት ነው። በአማርኛ የምናገረው እንድለምድ ማለት ነው። እንድለምድ ነው እንጂ ሌላ አይደለም። መልመድ ስለምፈልግ ነው። እና የተወላካከፍኩ ግዴታ መልመድ አለብኝ። ስለዚህ እናንተ የኔ በእንግሊዘኛ ነው የምትሰሙኝ ወይ በኦሮሞኛ? ወይኔ ኦሮሞኛ ነው ያልኩ በአማርኛ አድርኩ ትሰምعني ወይ በእንግሊሽ እኔ አይፈልጥም። ዝሮ ዝሮ ግን በቃ ኮሚያ እኔ ማለት ነጽ የለሁ እና ቤተሰቦች እዚህ ይመስላል አጀናችን እየስተካከልን ነው። ከእናንተ የተወላካከፍነን አማርኛ ማለት ነው። እኔ ወልካፋ እኔ ግን የት ሄደ ነው የምለምደው ማለት ነው። የት ሄደ የት ቦታ አሜሪካን ልሂድ አማርኛ ልለምድ እንግሊዘኛ ልለምድ ትግርኛ ልለምድ። እኔ እኮ ትግርኛው እንኳ የተወላካከፍኩ ነው የምናገረው ታውቃላችሁ። ምን ቋንቋ እንደሚሻለኝ አላውቅም። እና ያስተካከለን ነው ደግሞ እንደዛ አድርጌ ግዴታ መልመድ አለብኝ። አማርኛ ይሁን እንግሊዘኛ ይሁን ሌላ ይሁን ማለት ነው። እና ግዴታ ነው እንጂ እናንተ እንደዛ አድርጋችሁ እኮ ነው የቻላችሁ። ስለዚህ እንዳትስቁኝ ለማለት ነው። አማርኛ ስናገር ስወላካከፍ እንዳትስቁኝ። ቤተሰቦቼ አስተካክዬ ጨረስኩና ወደ ስራችን እንግባ። እዚህ ላይ ዘይት ነው የማድርገው። ዘይት ግዴታ በደንብ አድርገን መልክ ያለብን፣ ምክንያቱም እንዳይዘው ታች እንዳይዝልን ማለት ነው። እና ግዴታ በደንብ መልክ ያለብን እና የጨረስኩ ነው። አሁን ደግሞ ወደ ዕቃ ያደረኩ ነው። እና ያስቀመጥኩ ነው። ቤተሰቦቼ ያያችሁ ነው ግን ኦኬ። ዕቃው ግን በጣም ጠቢብ ነው። ስፍያ ለማድረግ ነበረኝ ግን አላደረኩም። አሁን ደግሞ መቀየር አልችልም። ይባላሽውኛል አጅናው ማለት ነው። ለዛ ነው አሁን የቀረኝ አጅና ትንሽ ስለሆነ ቦታው ማለት ነው። እና እንደዛ አድርጌ ከዲኔ ትንሽ አቆያለሁ ማለት ነው። ትንሽ አቆይቼ ነው እና እዚህ ደግሞ አጀናችን ተነስተዋል። እና ቤተሰብ አጀናችን ተነስተዋል እና
ይሄ ሐሊብና ዛዕፈራን ነው። ሐሊብ ወተትና ዛዕፈራን፣ ሐሊብ ቁጥ ይባላል በአረበኛ ማለት ነው። እና ዛዕፈራን ነው ያደረኩት እና ከዛ እሱ ነው የምለኪው ላይ ማለት ነው። እና ቤተሰቦች የለከኩ ነው። እና እዚህ ላይ በደንብ መልክ ያለብን ማለት ነው። ምክንያቱ የሆነ ነገር ስምስምና ስምስም ሰሊጥ ነው የሚባለው በሀገራችን ማለት ነው። ሰሊጥና ወይም ደግሞ ምንድነው የምታደርጉት? በትግርኛ ምን ይባላል? ጠፋኝ እኮ በትግርኛ ጠፋኝ። በአረበኛ ግን ሐባስ ወጥ ነው የሚባለው። ሐባስ ወጥ በአረበኛ ማለት ሐባስ ወጥ ነው የሚባለው። ይሄ ምን የሚባለው? አዋስዳ። ኦኬ፣ አዎ አዋስዳ ነው የሚባለው በትግርኛ ማለት ነው። በአማርኛ አላውቅምና እዚህ ላይ አዋስዳ ታደርጋላችሁ። ስምስም ካላችሁ ሰሊጡን ሰሊጥ ማድረግ ይቻላል። ወይ ሰሊጥ ወይም ደግሞ ወይ ሰሊጥ ወይም ደግሞ አዋስዳ ማድረግ ትችላላችሁ። እና ከዛ ጨረስኩ እኔ ፍርን ላይ ምንድነው ባለው እኔ ፍርን ላይ መጀመሪያ ላይ ክትውልዕ አለክን ማለት ፍርን ወይኔ ጠፋኝ እኮ መስራት አለባችሁ። ይሄ ምን ይባላል በአማርኛ? ይሄ መጀመሪያ ላይ መፍታት አለባችሁ መጀመሪያ ላይ ማለት ነው። ሀር እንዲሆን ሙቅ እንዲሆን ማለት ነው። ከዛ ታስገባላችሁ እና አሁን አስገባሁት እና የምን ይባላል በአማርኛ የምታውቁ ጻፉልኝ። ኮማንት ማለት ነው። በኮማንት ላይ ጻፉልኝ እና ሌላ ደግሞ ጨረስኩ አስወጣሁት ማለት ነው። እና ይሄ ይመስላል ህንባሻችን ወይም ደግሞ ዳቦችን ይሄ ይመስላል ቤተሰቦች። የኛ ህንባሻ ይሄ ይመስላል፣ የኔ ዳቦ የኛ እና ያው ግን ያያችሁ በጣም ነው የማምረው። እኔ የሰራሁት ስለሆነ ነው መሰለኝ። እኔ ስለሰራሁት በጣም ነው የሚያምረው የምጣፍጣል። እና ቤተሰቦቼ ይመስላል ህንባሻችን። ግን የምሬ ነው ጥሩ ነው። የምሬ ነው። ከሪማ አይከፍእን። እና ይሄ ማን ነው የሚወላው ነው? አሁን ማን ነው የሚወላው? እኔ የበላሁት ነው። አሁን ማን ነው የሚወላው? ወይኔ ይበላቸው። እኔ እና ጓደኛዬ ነው የምንወላው። ይሄው ሻሂ ያዘጋጀን ነው። ከሻህ ጋር ነው የምንወላው። እኔ እና ጓደኛዬ ነው የምንወላው ቤተሰቦቼ። ያው ህንባሻችን ይሄ ይመስላል። እና ቤተሰቦቼ እናንተ ደግሞ በኢት ብሎ ከእኛ ጋር ማለት ነው። ከእኛ ጋር በኢት ብሎ እና ዳቦ ወይ ደግሞ ህንባሻችን ይሄ ይመስላል። ቤተሰቦች ያው የነበረን ቆይታ ለዚህ ይመስላል ቤተሰቦቼ። ለዚህ ቪዲዮ የምትከታተሉ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አባራታቱን አዲሶች የሆናችሁን ቤተሰብ ሆኑ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አባራታቱን ቤተሰቦቼ። ቤተሰቦች እነዚህ ቪዲዮ ዝትሪኡ ተከታተሉ፣ ሙሉ ቪዲዮ ተከታተሉ። ያው መጀመሪያ ግን ላይክ አድርጉ። የምሬን ላይክ የተረሳ ነው። ላይክ አድርጉ። ቪዲዮ ስታዩ ላይክ ማድረግ እንውደድ ቤተሰቦች። ላይክ የተረሳ ነው። ላይክ ማድረግ እንውደድ ነው የምለው። እና ቤተሰቦቼ ቪዲዮ ደግሞ በሙሉ ተከታተሉ።
በሙሉ እዩት ቪዲዮ ማለት ነው። እና ላይክ አትርሱ። አበረታቱን ቤተሰቦቼ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱን። ያው በሌላ ቪዲዮ እስከምንመጣው ለዚህ ይመስላል የነበረን ቆይታ ቤተሰብ። ያው በሌላ ቪዲዮ እስከምንመጣው ደግሞ መልካም ቆይታ ይሁንላችሁ ለእናንተ ለሁላችን ማለት ነው። እኔ ቤተሰቦቼ ቻው፣ ይመችኩም።